እንዴት ናችሁ? አብነት እባላለሁ። ዛሬ አንድ ጠቃሚ የሆነ መረጃ ልነግራችሁ ነው ከች ያልኩት። ምን መሰላችሁ? ወደ ዩኒቨርሲቲ ሲገባ ከሰራኋቸው ስህተቶችን ውስጥ ሶስቱን ልንገራችሁ። የመጀመሪያው ምን መሰላችሁ? ወደ ግቢ ሲገባ የመጀመሪያው ነገር ፊቴ ነው። እንደምታዩት እንግዲህ ፊቴ በጣም ሲሪየስ ነው። ያው ቪዲዮም ስለሆነ አላውቅም፣ ግን እንዲሁ ለሚያየኝ ሰው ፌሻል ኤክስፕሬሽኔ በጣም ሲሪየስ የሆነ ፊት ነው ያዝኩት ማለት ነው። ሁለተኛ ደግሞ ፊዚክ ነው እንደምታዩት ማለት ነው። ፊዚካል እንደዚህ ያልኳችሁ ላሳያችሁ። ፊዚካል በጣም ሁለተኛ በጣም ትልቅ ስህተት የነበረው ፊዚካል የነበረ ማለት ነው። ሶስተኛ ደግሞ አለባበሴ ነው። አለባበሴ ስላችሁ የምጠቀመው የአለባበስ ስታይል በጣም ችግር ፈጥሮብኛል በእኔ ህይወት ውስጥ ማለት ነው። እኔ ወደ ግቢ ሲገባ እነዚህ ሶስቱ ነገሮች በእኔ በጣም በላይፌ ውስጥ ሀፕን አድርገዋል እና እናንተ ምናልባት እነዚህ ነገሮችን ባታደርጓቸው ወይም ደግሞ ሳታደርጉ ብትገቡ ተጠቃሚ አትሆኑም። ንገራችሁ ተጠቃሚ አትሆኑም ማለት ነው። ችግር ፈጥሮብኛል ስላችሁ በተቃራኒው አይደለም፣ ፖዚቲቭ በሆነ መንገድ ነው ችግር የፈጠረብኝ። የመጀመሪያው ፊት ሲሪየስ መሆኔ ጠቅሞኛል። ማንም ሰው እንደዚሁ እንዲያየኝ ሪስፔክት ነው የሚያደርገኝ። ምክንያቱም እንደ ባህሪው ነው የምቀርበው እንጂ ዝም ብዬ ተሳስቄ ገልፍጬ ምናምን ነገር አልነበረም ማለት ነው። ሁለተኛ ያልኳችሁ ፊዚካል አይደል? ፊዚካል ከሌለ ሲጀመር ግቢ ራሱ መግባት የለብህም። አይኖ ግባ ችግር የለውም። ነገር ግን ሲኖርና ሳይኖር ምንም ሲሚላር አይደሉም፣ ሁለቱ አይገናኙም። እና ፊዚካሊ በጣም ምርጥ ነው። ከዚህ በኋላ ግቢ መግባት የምታስቡ ሰዎች፣ የምታስቡ ልጆች፣ ተማሪዎች ስፖርት ስሩ። በቃ መስኩላር ሁኑ። ግቢ የሚገጥማችሁን እያንዳንዱን ቻሌንጅ መውጣት ትችላላችሁ በፊትነስ ዓለም ውስጥ ወይም ደግሞ በስፖርት ዓለም ውስጥ ሆኖ ማለት ነው። ሶስተኛ ያልኳችሁ ደግሞ አለባበሴ አይደል? አለባበሴ የምገርማችሁ በጣም ማለት ነው ወጣ ያለ አለባበስ ነው። በጣም ትላልቅ ጫማዎችን ነው የምጠቀመው። ካርጎ ሳይድ ፖኬት ያላቸውን ሱሪዎችን ነው የማደርገው። ኦልድ ስኩል ሸሚዞችን ነው የማደርገው። ቲሸርቶችን ነው የምጠቀመው። ያ በጣም እይታ ውስጥ እንድገባ አድርጎኛል። ያ ማለት ደግሞ በተቃራኒው መንገድ የሆነ ነገር ሀፕን አድርጎብኛል ሳይሆን ጠቅሞኛል ነው። ገባ? ራሴን እንዳስከብር ጠቅሞኛል። ከማንም ጋር ያልሆነ ሪሌሽንሺፕ እንዲፈጠር አላረገኝም። ያ ማለት ደግሞ ለእኔ አድቫንቴጅ ነበር ማለት ነው እንጂ ስፖርት መስራት ፊት አለባበሴ ጭራሹን አልወደውም ልላችሁ መስላችሁ ከሆነ ተሳስታችኋል። አባቴ ስፖርት ስሩ። ግቢ ከመግባታችሁ በፊት ስፖርት ጠብጥበ ስፖርት ስራ። ራስን ሬዲ አድርገ ትገባለህ። ኮንሰንትሬሽን ኦንሊ ክላስ ታደርጋለህ። ከዛ በኋላ ደግሞ የራስሽን ፎ አድርገሽ ከማንም ጋር ስታገባ ሳትገባ ክላስን ትማራለህ ማለት ነው። የጠቀመኝን የምነግራችሁ። ከጠቀማችሁ ፔጁን ፎሎ አድርጉ። ኮፒ ሊንክ እያደረጋችሁ ለሌሎችም አዳርሱ። ሼር እያደረጋችሁ ቴንክ ዩ